ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ትልልቅ ፋይሎችን ለመላላክ የሚጠቅመንን ዌብሳይት ነው የምንነግራችሁ። የሚጠቅም ነገር ነው የምታገኙት። ከዚህ ቪዲዮ እስከ መጨረሻው ተከታተሉት። ቻናላችን አዲስ ቻናል ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። swisstransfer.com ይባላል። ይሄውላችሁ አድራሻው swisstransfer.com ብለን ወደ ዌብሳይቱ ስንገባ ኢንተርፌሱ ይሄን ይመስላል። ያለምንም ክፍያ ደህንነቱ በተጠበቀ መልኩ ለሰዎች እስከ 50 ጂቢ የሚደርስ ፋይል ትራንስፈር ማድረግ እችላለሁ። ምንድነው የምናደርገው? ሳይቱ ላይ እንደዚህ ከገባን በኋላ እዚች ጋር የመደመር ምልክቷ ላይ ክሊክ በማድረግ ፋይሌን አዳረጋለሁ። ክሊክ ሳረግ እዚች መደመሯ ላይ ፋይሉ ካለበት ቦታ እወስዳለሁ። ለምሳሌ ይሄን ፋይል ከሆነ ትራንስፈር ማድረግ የምፈልገው ይሄን መርጥና ኦፕን እለዋለሁ። ከዛ እዚህ ጋር ያስገባልኛል። እዚህ ጋር አንድ ፋይል ገብቷል 49.9 ጂቢ ይቀርሻል ይለኛል። ወደ 6.36 ሜጋባይት ነች እቺ ፋይል። ይሄን ያህል 49.9 ጂቢ ድረስ አፕሎድ ማድረግ እችላለሁ። እስኪ ሌላም ልጨምር። እዚህ ጋር ተጨማሪ ፋይል ማስገባት ከፈለኩኝ አድ እላለሁ አሁንም። ከዛ ሰብስቤ በአንድ ፎልደር ማድረግ እችላለሁ። በአንድ ጊዜ የምፈልጋቸውን ብዙ ፋይሎች እንደዚህ መርጬ ማስገባት እችላለሁ። ይኸው አስገባልኝ። እንዲህ ያደረግን የምንፈልገውን ያህል ፋይል ካስገባን በኋላ አሁን እኔ ቅድም 49.9 ጂቢ ቀርሻል ብሎኝ ነበር። አሁን ደግሞ 49.8 እስካሁን አፕሎድ ያደረኩት 1 ጂቢ እንኳን አልሆነም ማለት ነው። ከዛ እንደዚህ ፋይሎችን ከደረደርኩኝ በኋላ በሊንክ መልክም እንዲልክልኝ ማድረግ እችላለሁ። በኢሜይልም እኔ በኢሜይል ነው የምፈልገው። ኢሜይል የምትለዋን ክሊክ አረግና እዚህ ጋር የምልክበትን ኢሜይል አድራሻ ነው ማስገባው። እዚህ ጋር ደግሞ የኔን ኢሜይል ዩር ኢሜይል አድሬስ ነው የሚለኝ። የራሴን ኢሜይል አድሬስ አስገባለሁ። ከዛ እዚህ ጋር ሜሴጅ ካለኝ የምፈልገው ሜሴጅ መጻፍ እችላለሁ። መጨረሻ ላይ ትራንስፈር ነው የምለው። አም ኖት ሮቦት ብዬ ኮንፊርም ላድርገው። ከዛ እዚህ ጋር ምንድነው ወደኔ ኢሜይል ለራሴ ኢሜይል ኮድ ልኮልኛል። ያንን ኮድ አመጣና እዚህ ጋር ሳስገባለት ይልከዋል ማለት ነው። አሁን ኢሜይሌ ላይ ገብቼ የተላከልኝን ኮድ ኮፒ ላድርግና እዚህ ጋር ፔስት ላድርገው። ስዊስ ትራንስፈር ቬሪፊኬሽን ኮድ ተልኮልኛል። ይቺን ኮድ ኮፒ አድርጌ እዚህ ጋር ፔስት አደርጋታለሁ። አሁን ቬሪፋይ አድርጎ ኮዱን ስለሆነ እየላከልኝ ነው ወደምፈልገው ኢሜይል። ፋይሉን ትራንስፈር አድርጎ እስከሚጨርስ መጠበቅ አለብኝ። swisstransfer.com የሚባለውን ዌብሳይት በመጠቀም እንግዲህ እስከ 50 ጂቢ የሆነ ፋይል ለሰዎች ትራንስፈር ማድረግ ይቻላል ማለት ነው። ከዛ በኋላ እስከ 30 ቀን ድረስ የተላከለት ሰውዬ ዳውንሎድ ማድረግ ይችላል። ልክ ከ30 ቀን በኋላ ግን ፋይላችንን ከswisstransfer.com ላይ ያጠፋዋል ማለት ነው። ወይም የምንልክለት ሰው ደግሞ ጂሜይል ብቻ ነው የሚያስፈልገው። ኢሜይል ይመጣለታል። ኢሜይሉን ከፍቶ እንግዲህ ዳውንሎድ ሲያዝ ዳውንሎድ የሚያደርገው ከስዊስ ትራንስፈር ሳይት ላይ ነው ማለት ነው። እዚህ ሳይት ላይ ደግሞ እስከ 50 ጂቢ ፋይላችን እስከ 30 ቀን ድረስ ይቀመጥልናል። ዳውንሎድ ማድረግ እንችላለን። ይሄውና እዚህ ጋር ኮንግራቹሌሽን ዘ ዳውንሎድ ኢሜይል ዋዝ ሰክሰስፉሊ ሴንት ይላል። ይሄው እንግዲህ የላኩት ወደ ሌላኛው ኢሜይል ነው። ከአንዱ ኢሜይል ወደ ሌላኛው ኢሜይል ነው የላኩት። ይሄውና ደርሶኛል ከስዊስ ትራንስፈር የተላከልኝ ፋይሉ ደርሶኛል። እላው ላይ ክሊክ አድርጌ ልየው። ፋይሌን እንግዲህ ዳውንሎድ ማድረግ እችላለሁ ማለት ነው። ይሄ ሊንክ እንግዲህ የሚቆየው ብሎ እዚህ ጋር ያስቀምጥልኛል። 30 ቀን ይጠብቀኛል። ከ30 ቀን በኋላ ሪሙቭ ያደርገዋል። ዳውንሎድ ፋይል ስለው እነዚህን ሁሉ ፋይሎች ዳውንሎድ ያደርግልኛል። ፋይሉ የተቀመጠው ማላይ ነው። እዚህ swisstransfer.com ላይ ነው የተቀመጠው። ዳውንሎድ ኦል እለዋለሁ። ይሄውና ዳውንሎድ ማድረግ ጀምሯል ማለት ነው። እነዚህን ሁሉ ፋይሎች በዚፕ መልክ አድርጎ እንግዲህ በአንድ ላይ ያስቀምጥልኛል። ይሄ ፋይል ግን 30 ቀን ካለፈው አላገኘውም፣ ኤክስፓየር ያደርጋል ወይም ያጠፉታል ማለት ነው። ይሄው የተላኩልኝን ፋይሎች በሙሉ ዚፕ አድርጎ አስቀምጦታል። በጣም ይጠቅማቸዋል ብዬ ስላሰብኩ ነው ይሄን ቪዲዮ የሰራሁት። እስከ 50 ጂቢ የሚደርሱ ፋይሎችን ይሄንን ዌብሳይት በመጠቀም መላላክ እንችላለን ማለት ነው።
ስለተከታተላችሁ ከልብ አመሰግናለሁ። ቻናላችን አዲስ ቻናል ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።